ዛምራ ደራሲ ይስማዕከ ወርቁ ተራኪ እንደ ንስር ወደ ላይ ፍሬኤል ንጉሱ ምዕራፍ 11 ጣህሪር አደባባይ ግብጽ ነይ እስኪ እንውጣ አላት ደራሲው ኮስሞስ እነ ካሚድ መምጣታቸውን ካረጋገጠ በኋላ ትንሽ ልቀመጥ ከሞስኮ ስበር መጥቼ እስካሁን ትንሽ እንኳን አላረፍኩም አለች ማሊንካ ዛራጎቫ እዚሁ ሶፋው ላይ እንደተቀመጥኩ ትንሽ እንቅልፍ ባይኔ ቢዞር በግድ ሳይሆን በውድ ቀማሚውን እስክናገኘው ድረስ ማድረግ አለብን አለበለዚያ ለግብጽ ደህንነቶች አሳልፌ መስጠት የማይቀር ነው ይልቅስ ነይና በሆቴሉ የሚሞሉትን የኔን ጥቂት ሰዎች ላሳይሽ እነሱ እንዳንቺ ሰዎች በቱሪስት መልክ የገቡ አይደሉም አላት ወዲያውኑ ብድግ አለች ማሊንካ ዛራጎቫ አብረው ከኮስሞስ ጋር ምንም አይነት ድምጽ ሳታሰማ ከሆቴሉ ወጣች ሆቴሉን ሙሉ ግጥም ያደረጉትን ጥቋቁር ሰዎች መሆናቸውን ወዲያውኑ አየች ወደ 15 ይሆናሉ አለፍ አለፍ ብለው ተቀምጠዋል ሻይም ይጠጣሉ ሁሉም ወደርሷ ዞሩና ሁሉም ተነስተው በድንገት ወጡ አለቃቸው ካሚድ ስለሆነ ወዲያውኑ ወደ ደራሲው ኮስሞስ እየሳቀ መጣ ኮስሞስ ካሚድን አጥብቆ ሰላም ካለው በኋላ ማሊንካን አስተዋወቃት ለወጡት ሰዎች አለቃቸው ነው አላት ማንንም አለቃና ምንዝር የለም በእኛ ውስጥ ማንንም የራሱ አለቃ ነው ብቻችንን እናውራ ብሎት ካሚድ ኮስሞስን ወደ አንድ ጥግ ወሰደው ተቀምጠው ሻይ ካዘዙ በኋላ ደራሲው ኮስሞስ ስለ ማሊንካ ሁሉንም ነገር ነገረው ማሊንካንም አንድ ጠረጴዛ ላይ ተቀምጣ ሻይ እንድታዛርገዋት ነበር ካሚድ ሁሉንም ነገር ከተረዳ በኋላ እኒ ሁሉ ያንተ ሰዎች እንደሆኑ ነግራታል ሲል ኮስሞስን ጠየቀው ክፍል ውስጥ እያለን አስቀድሜ ነግሬያታለሁ የእሷ ሰዎች በቱሪስትነት እንደገቡ ከነገረችኝ በኋላ ነው በደንፍላት ተነሳስቼ ይህንን ልነግራት የቻልኩት ቢያንስ ብቻዬን እንዳይደለው ትወቅ አለግዚያ ለግብጽ ደህንነቶች አሳልፌ እሰጥሃለሁ ማለችኝ አለው ኮስሞስ እነሱም እኮ በእነሱ ቦታ ሆነ ስታይ ትክክል ናቸው ቀማሚውን ለመፈለግ ብቻ ነው አግብታ የመጣች ቀማሚው ከተገኘ በኋላ ትፈታለች ዋናው የቀማሚው መገኘት ነው ቀማሚውን መፈለግ ዕውቀትን የመፈለግ ጉዳይ ነው ከተገኘ በኋላ ከንቱ ጋብቻ ይፈርሳል ካሚድ ጥቂት ካሰበ በኋላ እየሳቀ እንዲያለው በጣም ቆንጆ ናት እናንተይ የለቆትነስ ጸረ ብእሲትነት ክንትተው ዘንድ መክራለሁ ውበቷማ ቆንጆ ነው ሴቶች ውጫቸው ያምራል ውስጣቸው ግን እንደ ሲኦል የከረፋ ነው ሁሉንም በአንድ አይነት አትለካ ከመቶ ጥቂቶቹ ውበታቸውም ቆንጆ ውስጣቸውም ጥሩ ሊሆን ይችላል ቀደም ስለ ሴትና ስለ መስታወት ስታወራኝ ነበር እኔ ግን ለማብሸቅ ብዬ ሴቶች መስታወት አጥብቀው የሚመለከቱት ጎዶሎ ስለሆኑ ነው አልኳት አለው ኮስሞስ ሁለቱም ተሳስቀው ተነሱ ወዲያውኑ ካሚድ ወጣ የሙስሊም ቆቡን አናቱ ላይ እንደደፋ ነበር ደራሲ ኮስሞስም ወደ ማሊንካ ዛራጎቫ ተመለሰ ትሁት ይመስላል አሁን ያገኘው ሰው እኔም በቴሌቪዥን ሳይ ትሁት መስለኝ ነበር ነገር ግን ውስጥህ እንደመልከህ አይደለም አለች ማሊንካ ተይ እንጂ ሚስቴ በዚህ ሰዓት ጭቅጭቅ እንጀምር እንዴ መልካችን እንደ ውስጣችን ቢሆንማ ማንንም ላይ ቆንጆ ካልሆነ በዚህ ዓለም ላይ አይኖርም ነበር አሁን ከዚህ ቁንጅና ላይ ሰላይ መሆንሽ ማን ሊጠረጥር ይችላል አላት ኮስሞስ የለቁንስ ረሃብ እንዳይገልሽ ሻይሽን ጠጪ እንደናንተ ሀገር የሚመርዝ የለም እዚህ አፍሪካ ውስጥ ነን እኔ እምልህ ለምን ሴቶችን እንደዚህ አድርገህ ትጠላቸዋለህ አላውቅም ወደ ዶክተር መሄድ ሳይኖርብኝ ግን አይቀርም እውነትህን ነው አለች ማሊንካ ኮስሞስ ሴቶችን እንዴት እንደሚጠላ ቢያውቀውም ሊያወራት ግን አልፈቀደም ወደ መኝታ ክፍሌ መግባቴ ነው አላት ኮስሞስ ከእርሱ ቀድማ ከወንበሯ ተነሳች ምዕራፍ 12 አዲስ አበባ ኢትዮጵያ ከምሳ በኋላ ስለ አጠቃላይ የማዕድን ዘርፍ የሩሲያው ማፊያ ብራሶል ማብራራታቸውን ጀመሩ እኔ እዚህ ድረስ የመጣሁት ሀገራችሁን ለመርዳት አይደለም ተጠቅሜ ለመጥቀም ነው ይህ ግልጽ መሆን አለበት አንዳንዶች በእርዳታ ሰበብ ይገቡና ሌላ ስራ ሲሰሩ ይገኛሉ ግልጽ ነው አሉ ማዕድንና ነዳጅ ሚኒስትሩን እየተመለከቱ ብራሶል ሚኒስትሩም ፈገግ አሉ ግልጽ በመሆናቸው ብቻ ሳይሆን ራሳቸውን ነፃ ለማውጣት በመሞከራቸው ጭምር
በነገራችን ላይ ከአድዋ ጦርነት አስቀድሞ ለምን ጣሊያኖች ኢትዮጵያ እንደገቡም ይነግረኛል አሉ ብራሶል። አሁንም ጥቂት ዞር ብለው ከተመለከቱ በኋላ ደግሞ ቀጠሉ። በኦፊሴል ኢጣሊያ በማርኩዜ ኦራዚዮ በኩል ከሚኒሊክ ጋር የተገናኘችው በመልክዓ ምድራዊ ጥናት ነበር። ሁሉንም ነገር በሚኒሊክ አጀብ መላ ኢትዮጵያን አጥንተዋል እነ ኦራዚዮ። የአድዋ ጦርነት የተካሄደውም ታዲያ በዚሁ ሰበብ ነበር። እነ ኦራዚዮ ጥናታቸውን ጨርሰው ልውጣ ማለታቸውና ሚኒሊክም የጥናት ውጤታቸውን ተረክበው አልሰጥም በማለታቸው ይህንን ነገር ከጣሊያን ሰምቼና አጥንቼን የመጣው። ይህን የመልክዓ ምድር ጥናት ቡድን የመጣው ታዲያ በስንት ዓመተ ምህረት መሰላችሁ? በ1869 ዓመተ ምህረት ነበር። የአድዋ ጦርነት የተካሄደው በ1888 ዓመተ ምህረት ነው። አንዱን ሀገር ለመውረር ብቻ ሳይሆን በሁለት ምክንያት ነው ጦርነቱ የተካሄደው። በኢትዮጵያ ወገን የቆሙ ሰዎች ቅኝ አንገዛም በማለት በጣሊያን በኩል ደግሞ ለሁለት ዓላማ ብለው ነው ጦርነቱን ያካሄዱት። አንዱ በ1869 ዓመተ ምህረት የመልክዓ ምድር በእነ ኦራዚዮ በኩል ጣሊያን ሙሉ አስጠንስቶ ያለ ምን ያህል ማዕድን በምን አካባቢ እንደሚገኝ ጥናት የቀረበበት ካርታንም ለማስመለስ የተካሄደ ጦርነት ነው። ለዚህ ማሳያ ይሆን ዘንድ በድሮ ጊዜ በኤርትራ በኩል ከኢትዮጵያ ሲወጡ የነበሩ ሰዎች እግራቸውን ታጥበው ይወጡ ነበር። ለምን መሰላችሁ? ምክንያቱም እግራቸው ላይ ማዕድናቱ ተጣብቆ እንዳይሄዱ ብለው በመስጋት ነው አሉ ብራሶል። ወዲያውኑ የማዕድንና ኤነርጂ ሚኒስትሩ ሲስቁ ሚኒስትሩ ብቻቸውን እንዳይስቁ ተብሎ ብዙዎች አብረዋቸው ሳቁ። ብራሶል ለምን እንዲህ ብለው እንደ ኢትዮጵያ ተነስቶ ይህንን የሚናገርበትን ስሜት አግኝተው እንዴት እንደሚናገሩትም ገብቷቸዋል መሰለኝ። ለዛን ይሳቁት። ዋናው ቀኝ መገዛትና ያለመገዛት ጉዳይ አይደለም። የአድዋ ጦርነት ምክንያቱ ካርታው የተሰራው ከአድዋ ጦርነት ከ20 ዓመት በፊት ነው። እነ ኦራዚዮ የመልክዓ ምድር ጥናት ሰርተው የማዕድን ጥናት ያደረጉት በ1869 ሲሆን ነገር ግን የአድዋ ጦርነት የተካሄደው በ1888 ዓመተ ምህረት ነው። ብራሶል ጥቂት ካረፉ በኋላ ቀጠሉ። ካርታው በሚኒሊክ እጅ ነበር። ከዛ በኋላ በማን እጅ እንደገባ አይታወቅም። ጥንቃቄ በተከተለ መልኩ አንድ ሰው ይህንን ካርታ እንደያዘ ማወቅ አለብን። እኔ በነጋሪት ጋዜጣ ላይ ስለ ማዕድን ያወጣችሁትን ሁሉ አዋጅ ተመልክቻለሁ፣ በአማርኛም በእንግሊዘኛም ስለሆነ። ይህ ካርታ ገዳማት ወደ ተሰሩበት ቦታም ሳይቀየር አልቀረም። የኦርቶዶክስ ቤተክርስቲያናት ባሉበት ቦታ ሁሉ የኢትዮጵያ ማዕድናት አሉ። ይህንን ሳንጠራጠር ደግሞ መናገር አለብን። የአሁኖቹን ሳይሆን የድሮዎቹን ነው የምለው። ከአክሱም ጀምራችሁ እስከ ግሸን ድረስ በማዕድናት ላይ የተሰሩ አድባራት ናቸው ያሉት። የእናንተ የማዕድን አዋጅ ግን እንዲህ ይላል። ለምሳሌ በ2002 ዓመተ ምህረት ባወጣችሁት አዋጅ ያገኘሁት እንዲህ ሲል ይገልጻል። ማንኛውም ሰው ቀጥሎ በተዘረዘሩ ስፍራዎች ላይ የማዕድን ምርመራ ፍቃድ ይዞ የመቆየት ፍቃድ ወይም የማምረት ፍቃድ አይሰጠውም ይልና ለመቃብርና ሃይማኖታዊ ጉዳዮች በተከለከሉ ስፍራዎችና የቅድመ ታሪክ ቅሪቶች ባሉባቸው ወይም ብሔራዊ መታሰቢያዎች በቆሙባቸው ስፍራዎች ይላል። ሁሉንም ነገር ገዳም ከሰራችሁበት በኋላ ሁሉንም ነገር የቅድመ ታሪክ ቅሪት መሰል ነገር ካቆማችሁ በኋላ እንደዛ ብሎ ነገር አይሰራም። ለምሳሌ የአክሱም መቃብሮች እየተከፈቱ ሙሉ ጥርሳቸው በወርቅ የተንቆጠቆጡ ሰዎች ጥርሳቸው እየወለቀ ተሽጧል። ይህንም ማንም ማወቅ ይችላል። ወሎ ውስጥ የሚገኘው ግሸን አካባቢው ውስጡ በማዕድናት የበለጸገ ነው። ታዲያ ምን ይሻላል? አዋጃችሁ መሻሻል አለበት። ብራሶል የማዕድንና ኤነርጂ ሚኒስትሩን ተመለከቷቸው። የማዕድንና ኤነርጂ ሚኒስትሩ ደግሞ ከጎናቸው የተቀመጠውን ደንገዣንን ጎሸም አደረጉት። ጆሮውን ሰጣቸው። ሃይማኖት የላቸውም እንዴ አሉት የማዕድንና ኤነርጂ ሚኒስትሩ። ማፊያ እኮ ናቸው፣ ነገሩ ትክክል ሊሆኑ ይችላሉ አላቸው ደንገዣን። ታዲያ ካርታው ማጋ ነው ያለው? አሁኑኑ አጣርተህ እንድታመጣልኝ እፈልጋለሁ አሉት የማዕድንና ኤነርጂ ሚኒስትሩ። የኢትዮጵያ ብሔራዊ ደህንነት አባል የሆነው ደንገዣን ጭንቅላቱን በማወዛወዝ ይሁንታውን ገለጸላቸው። በመቀጠልም የጂኦሎጂ ምሁሩ ሌቪን ስለ አጠቃላይ የጂኦሎጂካል ዘርቬውን በተመለከተ በግድግዳው ላይ በተሰየመው ስክሪን ላይ ፍላሹን ከኮምፒውተሩ አገናኝቶ በጥልቅ ሁኔታ አስረዳ። የኬሚካል ኢንጂነሩ ፕሮፌሰር ፔሽኮቭም እንዲሁ አደረገ። የፔትሮሊየም ኢንጂነሩ ዶክተር ቹክም በዚሁ መልክ ጥናታቸውን ካቀረቡ በኋላ ስብሰባው ተበተነ።